ልክ ውስጥ ገብቼ ስቀመጥ ማለት ነው እንደዚህ እኔን የሚከተሉኝ መኖ ወይ ውሃ ፈልገው እንዳይመስሏችሁ። ጎመን በጣም ሱስ ስላስያዝኳቸው ጎመን ፍለጋ ነው። ጎመን ይዞልን ገባ ምናምን ብለውና ዛሬ ጎመን አልገዛሁላቸውም ነበርና ውስጥ ስገባ አንዷን ዶሮ እየተከተሉ ይበሏታል ማለት ነው። ተመልከቱ። አሁን እቺ ዶሮ አታሳዝንም? አያችሁ? በልተዋት ነው እዚህ ጋር ማለት ነው እንደምታዩት። እና ግን ያው ስለደረስኩለት በነገራችን ላይ ራሷን በራሷ ራሱ እየዞረ ትበላለች። አፏን አይታችሁ ከሆነ ደም በደም ሆኗል ማለት ነውና እቺን ዶሮውን ካስቀመጥኳት እንዳለ ካበው ነው የሚበሏት በጎመኑ ፋንታ ማለት ነውና አፋቸውም መቆረጥ ያለበት ለዛ ነው። አያችሁ አይደል? አፋቸው በጣም ሰለት ነው ማለት ነውና አንድ ዶሮ የተወሰነ ትንሽዬ ደም ከነካት እየተከተሉ እንዳለ ነው የሚበሏት ማለት ነው እስከምትሞት ድረስ። ሞታ ራሱ ይለቋል። እና አሁን ያው ጎመን መግዛት ይኖርብኛል ማለት ነው። በነገራችን ላይ 3 ሳምንት ከምናምን የሚሆን አካባቢ 1 ወር የማይሞላ ጊዜ ነው የቀራቸው ይሄ አፋቸው ሊቆረጥ ማለት ነው። በማሽን ነው የሚቆረጠው። ከዛ በኋላ እንቁላል ሲጥሉም እንቁላላቸውን መብላት አይችሉም፣ አይሰብሩትም ማለት ነው እንቁላላቸውን። ከዛም እርስ በርስ መነካከስ የሚባለው ነገርም የለም፣ ተረጋግተው ይኖራሉ ማለት ነው እንጂ አፋቸው ካልተቆረጠ እንቁላላ ራሱ ጥለው እንቁላላቸውን ራሳቸውን የሚበሉት ማለት ነው። ምን የምታገኙት ነገር አይኖርም። እና አሁን እንግዲህ እያደጉ ነው እንደምታዩዋቸው። በቃ ቤቱን እየሞሉት ነው። ሲገቡ አይታችሁ ከሆነ አንድ ቦታ ላይ ብቻ ነበሩና አሁን ላይ በጣም እያደጉ ቄብ ዶሮ እየሆኑ ነው ማለት ነው። በጣም ትልቆች ናቸው። እና ግን እኔ የሚያናድደኝ ባህሪያቸው ከዛ ሁሉ እርስ በርስ አሁን እቺ ምን አለቻችሁ? ጓደኛችሁ ናት እንደምታዩትና እየተከተላችሁ ትበሏታላችሁ አይደል? እና አሁን እቺን ዶሮ ማለት ነው ለውስን ደቂቃዎች ያክል ሳላያት ቢሆን ኑሮ ሞታ ነበር ማገኛት ማለት ነውና አሁን ወደ ማግለያ ቦታ አስቀምጣታለሁ ማለት ነው። ብዙም አልጎዷትም በነገራችን ላይ አሁን ቶሎ ትድናለች። ስለዚህ እዚህ ውስጥ ነው እናስቀምጣት ማለት ነው። እነዚህ ውስጥ ያሉት ያው የታመሙ ምናምን ዶሮች ነው። በቃ እዚህ አሁን ማንንም አይደርስብሽም፣ ፋታ ብለሽ ኑሪ። ያው እዚህ ራሱ በጣም ያያችኋቸው ውስጥ ያሉት ዶሮች ራሱ እየበሏት ነው። ምንድነው የሚሻለው? ቆያውንሽ አታርፉ። ይሄው ውስጥ ባስቀምጣት ራሱ ውስጥ እየበሏት ነው፣ ውስጥ ራሱ ያሉ ዶሮች ማለት ነው። ስለዚህ ይሄን ነገር ማጨለም አለብኝ። ምንም ብርሃን ካልገባ ምናልባት ይተዋታል ስለማያዩ ማለት ነው እንጂ ውስጥ ራሱ እናንተ ጎመን ይገዛላችኋል። ተረጋጉ። የችኛዋን ራሱ እየበሏት ነው ውስጥ ያለው የለየዋ። ምክንያቱም እንደነገርኳችሁ ደም ካዩ በጣም ከባድ። አሁን የት ነው ማስቀምጣት? ስለዚህ ቆይ ላጨለመው ቢያንስ የተወሰነው ሸራውን ካወረድኩባቸው ምናልባት አሁን እስኪ እንዴት ነው ጨለማ? አሁን ትንሽ ጨለማ ከሆነ ብዙም አያጠቋትም ብዬ ተስፋ አደርጋለሁ። ግን አሁን ነው እየበሏት ነው። አታርፊ። የት ላስቀምጣችሁ? ቆይ ለማንኛውም እስኪ መኖ ልስጣችሁ። ደግሞ መኖ የተፈታ የለም። ቆይ ለማንኛውም አሁን ፈትቼ መኖ ስሰጣችኋለሁ። ሰዓትም እየደረሰ ስለሆነ 6 ሰዓት ማለት ነው፣ ምሳ ሰዓት መኖ ስሰጣችሁ ቢያንስ ያርፉ ይሆናል። በነገራችን ላይ እነዚህ ዶሮዎች አብዛኞቹ የዳኑ ስለሆኑ ወደ ውስጥ መመለስ አለብኝ። እየበሏት ነው። ምንም ውስጥ እንዳረጋትም ሰላሟን አላገኘም ማለት ነው። አያችሁ እነዚህ ዶሮዎች ራሱ እንዴት እንደሚያረጓት አይደለም እዚህ ውስጥ ሆነ እና እዚህ ውስጥ የተነከሰ ዶሮ ካለ በቃ የፈጠነ ፈልጌ ማውጣት አለብኝ ማለት ነው። ካልሆነ በጣም ከባድ ናቸው። አንዴ ካዩ አይለቁም፣ እየተከተሉ ነው የሚበሉት። እርስ በራሳቸው ላይ እንደዚህ ትጨካከናላችሁ። በጣም ነው
እውነት እርስ በርስ የሚበላላ እኮ ዶሮ ብቻ ነው አይደለም? ሌላ እርስ በርስ የሚበላላ እንስሳ እኔ አይቻለሁ። ዶሮ ነው እርስ በርስ የሚበላላ። ዶሮ በቃ ደም ካያ እንዲ የፈለገ ቢሆን አይለቅም። በተለይ እነዚህ የፈረንጅ ዶሮዎች፣ የሀበሻ ዶሮ ነው እርስ በርስ የሚበላላ ይመስለኛል ሳስበው። ለማንኛውም አሁን ምሳ ሰዓት እየደረሰ ስለሆነ እንግዲህ ምሳ ለሁሉም እሰጣቸዋለሁ። ትንሽ ባይሆን ምሳውን ሲያዩ እንትን ይላሉ። አሁን ላይ በጣም ተወስሷል። በቃ ተናከሱ። እኔ ስገባ ራሱ እግሬን እንዴት እንደሚያደርጉ ደም ሰሬን እየያዙ እየበሉኝ እያስቸገሩኝ ነውና ምሳቸውን ከሰጠው በኋላ ጎመን ገዝቼ እመጣለሁ ማለት ነውና አልፎ አልፎ አንጠለጥልላቸዋለሁ እንደተለመደ። ከዛም በኋላ ትኩረታቸው ወደዛ ይሆናል ማለት ነው። ስለዚህ ዶሮ መፍትሄ ማግኘት አለብኝ ወይ ለብቻ ላደርጋት፣ አለበለዚያ እነዚህ ዶሮዎች ራሱ እየበሏት እያስቸገሯት። ስለዚህ እነዚህን አሁን መቀነስ አለብኝ፣ ወደ ውስጥ መቀላቀል አለብኝ። ምክንያቱም የዳኑ ስለሆኑ እየተባሉ ነው። ለብቻ ያገልኳቸው ነበሩ እየተባሉ ነው። ለማንኛውም ፒስ አውት፣ ይመሻችሁ።